ኦሮሞን akka ijoollee teenyaa sanitti Amaarri immoo ልክ እንደ ኦሮሞዎቹ akka ጀንበር ባነ jechuudha. Kana waggaa jennu gama miidiyaa qofaanii miti. Baratan akka Oromoo, dalagatan akka Oromoo, falmatan akka Oromoo, miidiyaa qabaatan akka Oromoo, Oromoonis akka jettu, warri ollaatis akka jedhu, naftanyaanis akka jettu barbaanna. ልክ እንደ ኦሮሞ ወጣቶች በቄሮው ትግል መደናቀፍ አይደለም። ልክ እንደ ቄሮው ሰርቶ መገኘት ነው መፍትሄው። ሻቢያ ውስጥ እንደ አይጥ ሀሪና በረሃ መቀመጥ አይደለም፣ መደበቅ አይደለም ሚስጥሩ መፍትሄው። ልክ እንደ ኦሮሞ ወጣቶች እንደ ቄሮው አታጥቁት። አማራው አለ ከወጣት እኮ መታገል የሚፈልግ ዲሞራላይዝ ያደረጋችሁት የአማራ ወጣት የሚረዳን ያለ አሁን መሳፍንትን ሰምታችሁታል ሲናገር ነበር። አርበኛ መሳፍንት ከጎንደር ሚረዳኝ አጣው ተቸገርኩኝ ይላል። አሜን ዲያስፖራ አማራ ይሰጣል ገንዘቡን ለማን? ለኢሳት ለማን ይሰጣል? ለሻቢያ። ምንም ነገር የለውም። ኤርትራ ውስጥ ተቀምጠው የውሸት ብሬኪንግ ኒውስ ያቀርባል። አንድን እስር ቤት ሁለት የሰበርኩ ይላል። ባዶ ነው። ቄሮዎቹ የሚታይ ትግል ነው። በአይን የሚታይ ትግል ነው የቄሮ ትግል። ታዩታላችሁ። ወያኔ ሲያስጨንቁትኝ ሰበታ ላይ አላያችሁም እንዴ? ሰንደቅ ዓላማቸውን ይዘው። በተቃራኒው የኦሮሞ ለምሳሌ የቄሮ ሙቭመንት ከሚገባው በላይ ራሱን አቀናጅቶ አደራጅቶ እየገሰገሰ ይገኛል። ኢትዮጵያ ውስጥ በአሁኑ ሰዓት ወያኔን ሊጥል የሚችል ወያኔን እያስፈራ ያለ የተቀናጀ ዌል ኦርጋናይዝድ የሆነ ሙቭመንት የኦሮሞ የቄሮ ወጣቶች ሙቭመንት ነው። ዓላማው የኦሮሞን ህዝብ በራሱ እድል በራሱ መወሰን ነው። የኦሮሞን ህዝብ ነፃ ማውጣት ነው። ከዛ በኋላ ኦሮሞ የሚባል ሀገር መመስረት ሊሆን ይችላል፣ ወይም ደግሞ ከሌላው ኢትዮጵያዊም ጋር አብሮ ሊቀጥል ሊል ይችላል። ግን አፕራንዱን ይዞ የሚሄደው ይሄ የኦሮሞ ኃይል ነው። የኦሮሞ ኃይል የቄሮ ሙቭመንት ሙሉ በሙሉ ኦሮሞማ በሚለው አይዲያ ላይ ተስማምቷል። እያንዳንዱ የኦሮሞ ተወላጅ የትም ይወለድ የት በየትኛውም የፖለቲካል ድርጅት ውስጥ ይኑር በዚህ በኦሮሞማ ኦሮሞን የሚባል ሀገር የኦሮሞ ነፃነት ቢሊሱማ ኦሮሞን ነፃ ማውጣት በሚለው ላይ ስምምነት ላይ ተደርሷል። በዚህ ዓላማ ዙሪያ ላለፉት ዓመታት ራሳቸውን አደራጅተው አሁን ወደ መጨረሻው ግብ እየገሰገሱ ነው። ቄሮዎች በየዕለቱና በየቀኑ በየጊዜው የህይወት መስዋዕትነት እየከፈሉ ወደ ድል እየቀረቡ ነው።